በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳን የተሰኛችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ያደራ ልጆች እንደምን ቆያችሁ? አትለየውምና ከእናቱ እናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ለዘላለሙ ይደርብን። ባስተማረን በወደደን በመከረን በሱ በልዑል እግዚአብሔር ፍጹም ምስጋና ይገባዋል። ከኔ ጋር ስለ አቡነ ኪሮስ ታሪክ ትንሽ እነግራችኋለሁ። ጻድቁ አቡነ ኪሮስ ስሙን የሚጠራ አፉ ንዕድ ነው፣ ክብርም ነው። በእውነቱ የቅዱሳን አባት ክብር ለማግኘት መፋጠን ይበጃል። አቡነ ኪሮስ የተወለዱት በ4ኛው መቶ ክፍለ ዘመን ሲሆን ወላጆቻቸውም ነገስታት ናቸው። ተወልደው ባደጉበት ሀገር ቆስጠንጠንያ ገና በልጅነት ምቾት ሳያሳሳቸው መጻሕፍትንና ትምህርትን ተምረዋል። ወንድማቸው ታላቁ ቴዎድሮስ በነገሰባቸው የመጀመሪያ ዓመታት በቤተ መንግስቱ ዙሪያ ግፍ በዝቶ ነበርና አቡነ ኪሮስ ከኃጢአት ለመራቅና ለጌታ ለመገዛት ከከተማ ጠፍተው አህጉር አቋርጠው ወደ ግብፅ ገዳመ አስቄንጢዮስ መጡ። እርሳቸውን ለመፈለግ የተደረገው ሙከራ አልተሳካም ነበር። ይባስ ብሎ የንጉሱ ልጅ ገብረ ክርስቶስ ሙሽርነቱን ጥሎ ወደ ሌላ ሀገር መነነ። የቅኖች ትውልድ ይባረካል እንዳለ ቅዱስ ዳዊት አቡነ ኪሮስ ለሙሽራው ገብረ ክርስቶስ አጎቱም ናቸው። አቡነ ኪሮስ በገዳሙ ውስጥ የታላቁ አቡነ በብኔዳ ደቀ መዛሙር ሆነው ለዘመናት ቆይተዋል። ቅዱስ በብኔዳን አንበሳ በበላው ጊዜ በጣም አዝነው ለምን ጌታዬ ሆይ በሚል መሬት ላይ ወድቀው አለቀሱ። ምክንያቱ ካልተነገረኝ አልነሳም ብለው ከወደቁበት መሬት ላይ ሳይነሱ ለ40 ዓመታትን አልቅሰዋል። በዚህም ምክንያት ግማሽ አካላቸው አፈር ሆኖ ሳር በቅሎበታል። ጌታችን ተገልጦ ምክንያቱን ነግሯቸዋል። አካላቸውንም እንደነበር መልሶላቸዋል። አንድ ቀን ጻድቁ ለቅዱስ በብኔዳ ሞት ምክንያት የሆነው መነኮስ ታንቆ መሞትን ሰምተው በጣም አዘኑ። ሱባኤ ገብተው ፍጹም አልቅሰው ከጌታም አማልደው የዚያን ኃጢያን ነፍስ ከሲኦል አውጥተውታል። በሌላ ጊዜ ደግሞ ኃጢያኑን የሞላበት አንድ ገዳም በግብፅ ነበርና መቅዘፍት ወርዶ ሁሉንም በአንድ ቀን ሲያጠፋቸው አዩ። ጻድቁ በዚህም ምክንያት ለ30 ዓመታት አልቅሰው ሙታንን አስነስተው ንስሐ ሰጥተው ገዳሙን የጻድቁን ሕይወታቸውንም የፍቅር አድርገውታል። ጻድቁን እመቤታችን ከመውደዳቸው የተነሳ በስዕሏ ፊት አብስተው ይሰግዱና ያለቅሱም ነበር። እማምላክም ተገልጣ ተባረካቸው ነበር። እግዚአብሔር ሆይ የማምላክ በረከት ከሁላችን ጋር ይደርብን። ከዚያም በኋላ ወደ ምዕራብ አቅጣጫ ሂደው ለ57 ዓመታት ማንንም ሳያዩ ተጋደሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም ለስሙ አጠራሩ ስግደት ይሁንና በየቀኑ ይጎበኛቸውም ቁጭ ብሎም ያወራቸው ነበር። በመጨረሻም ጌታ አእላፍ መላእክትን፣ ጻድቃን ሰማዕታትን፣ ደናግልን፣ ድንግል እመቤታችን ቅዱስ ዳዊትን አስከትሎ ወረደ። ቅዱስ ዳዊት ቀርቦ እያጫወታቸው በበገና እየደረደረላቸው ከዝማሬ ጣዕም የተነሳ ነፍሳቸው ከስጋቸው በፍቅር ተለየች። ጌታችንም ታቅፎ ስሞ ይዟቸው አረገ። ስጋቸውን አባ ባውማ ቀበሩት። የአቡነ ኪሮስ ቁመታቸውም ቀጥ ያለ ጽማታቸውም የተንዠረገገ ነበር። እድሜያቸው ግን መገመት የሚቻል አይመስለኝም። ጻድቁ የተወለዱት በዚች ቀን በዚች ዕለት በዚች ሰዓት ነበርና እግዚአብሔር የአቡነ ኪሮስ ገድል ከሁላችን ጋር ይደርብን። እግዚአብሔር ለአቡነ ኪሮስ የተደረገበትን ታምር ከኛ ላይ ያድርግልን። እግዚአብሔር በመንፈሱ ይባርከን። ላስተማረን፣ ለመከረን፣ ለከጸጸን እስከዚህም ሰዓት ላደረሰን ለእሱ ለልዑል እግዚአብሔር ምስጋና ይገባዋል። ወስብሐት ለእግዚአብሔር።